ይህ ሰው የሚጎትተው ዕቃ ቆሻሻ አይደለም እና ምንድነው የሚስቱን አካል ነው። ምን መሰላችሁ? ጆሲማርና ሻላ የሚባሉ ፔሩቪያን ናቸው። የሚኖሩት ደግሞ አሜሪካ ካሊፎርኒያ ላንክስተር ውስጥ ነው። ባልየው በጣም አስቸጋሪ የሆነ አመል ሲኖረው እንዲሁም በጣም ኦቨር ፕሮቴክቲቭ ነው። ብዙ አንድ ላይ ቢቆዩም ግን መስማማት ስላልቻሉ ለመፈታት ታስባለች ሚስትየው። ግን እሱ ማወቅ የለበትም። ለምን? ምክንያቱም እሱ ካወቀ ልጆቿን ይዞባት ሊሄድ ስለሚችል። ስለዚህም እሱ ሳይደርስበት ፕላን ማውጣት ጀመረች። ብር ማጠራቀም ጀመረች። እንዲሁም ለምታምናቸው ለቅርብ ዘመዶቿ መናገር ጀመረች። እንዲሁም ልትፈታው ስትል ለፖሊስ ጠቁማ ልጆቿን እንዳይወስድባት ይጠብቁላታል። ኦገስት 9 ለቤተሰቦቿ ደውላ ስለዚህ ፕላን ተነግራቸዋለች። ነገር ግን እንዴት እንደሆነ ባይታወቅም ስለዚህ ጉዳይ ይደርስበታል። እናም ለመጨረሻ ጊዜ የታየችበት ቀን የዛን ቀን ነው። የዚህን ቀን ሌሊት ጩኸት የተሰማ ቢሆንም ከዛ በኋላ ግን ዝም ብሏል። ከጠፋች ከ2 ቀን በኋላ ግን ጓደኛዋ በመጠራጠር ለፖሊሶች ተጠቁማለች። ምክንያቱም ከሶሻል ሚዲያም ጠፍታለች። እንዲሁም ልጆቿ እንደዚህ ርቃ የምትቆይ እናት ስላልሆነች። ፖሊስም ወደ ቤት በመሄድ ባልየውን ያናግሯል። መጀመሪያ ላይ ተባባሪ ነበር። ነገር ግን ጥያቄ በሚጠይቅበት ጊዜ የተለያዩ 3 መልሶችን መለሰ። መጀመሪያ በኢሚግሬሽን ታስራ ነው አለ። ቀጥሎ ሌላ ጠብሳ ነው አለ። በመጨረሻም አክሲደንት ደርሶባት ነው ብሎ ይመልስላቸዋል። ፖሊስን በመጠራጠር ጓደኛዋን ሲጠይቃት ስለ ፕላኗ ትነግራቸዋለች። ኦገስት 13 ከጎረቤት የበር ካሜራ የተገኘው ቪዲዮ መጀመሪያ ያሳየዋቸውን ይመስላል። እንዲሁም ኦገስት 16 ቪዲዮ ላይ የታየው ጨርቅ ናሽናል ፓርክ ውስጥ ይገኛል፣ የሻይላን አካል ይዞ። ፖሊስም ባልየው እንዲይዘው ወደ ቤት ሲሄድ ባልየው 3 ልጆቹን ይዞ ጠፍቷል። የፔሩ ፖሊስ ኢንተርናሽናል ኤርፖርት ውስጥ ይጠብቀዋል። 3 ልጆቹም ጋር የተያዘ ቢሆንም 3 ልጆቹን ወስደው እሱን ይለቁታል። ምክንያቱም እሱን የማሰር ምንም ስልጣን ስላልነበራቸው። ልጆቹም ተወስደው አሜሪካ ልክ እንደገቡ ግን በኢንተርፖል እንዲያዝ ትዕዛዝ ይወጣበታል። ግን ቢፈልጉ ሊይዙት አልቻሉ። ሻይላ ከሞተች ከ2 ሳምንታት በኋላ ግን በራሱ ፍቃድ ለኢንተርፖል ሄዶ እጁን ይሰጣል። ሲያዝም የነበረው ፎቶ ይሄንን ይመስላል። በመጨረሻም አንዳንድ የወረቀት ስራዎች እስኪያልቁ ድረስ ፔሩ የሚቆይ ቢሆንም ወደ አሜሪካ ተልኮ ግን ማክሲመም 26 ዓመት የሚታሰር ይሆናል።